ትልቅ ውጤት የተገኘበት ኬሚስትሪ ነው። ዝቅተኛው ለምን ብለን መጠየቅ ያለብን ይመስለኛል። እኛ እንግዲህ ቀደም ብለን ለተማሪዎቻችን ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ላሉ ልጆች ቀድሞ ትሬኒንጉን መስጠት በቅርቡ እንግዲህ እንደሰማነው በትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ብዙ መግለጫዎች ተሰጥተዋል። ከዛ ውስጥ እንግዲህ ትኩረታችንን የሳበው አንደኛውና ወሳኙ ብዙ ተማሪዎች በየትኛው ሰብጀክት ዝቅተኛ ውጤት አመጡ የሚለው ነው። እንግዲህ እንደተጠቀሰው የአፕቲቲዩድ ቴስት ነው። ይህ አፕቲቲዩድ ቴስትን እንግዲህ እኛ ደግሞ እንደ ድርጅት ቀደም ብለን ለተማሪዎች በተለያዩ ትምህርት ቤቶች መስጠት ጀምረናል። እንግዲህ ወላጆች ደግሞ ቀድመን የነቃነውን ደግሞ እኛን ብታበረታቱን ደስ ይለናል። ወደፊት ደግሞ ብዙ ስራዎችን የመስራት ሐሳብ አለን። ነገር ግን አሁንም ቢሆን ወላጆች ቀድሞ በማሰብ በተለይ አፕቲቲዩድን ልጆች ከልጅነታቸው ጀምሮ በተለይ እንግዲህ እንደኛ ሐሳብ ምንድነው አፕቲቲዩድ ከአንደኛ ክፍል ጀምሮ መሰጠት አለበት የሚል ሐሳብ አለን። ይሄንን ትሬኒንግ ጀምረናል፣ እየሰጠን ነው። ወላጆችም ደግሞ በዚህ መሰረት ልጆቻቸውን እንዲሰለጥኑ እንድታደርጉ ጥሪ እናቀርባለን። ጤና ይስጥልን።